እንዴት ሰነበታችሁ ወዳጆቼ? ልጆች ወደፊት ቡና ይፈላ ቤተሰብ ይሰብሰብ ወግ አለን የቤተሰብ ወግጃል ለመግቢያ ይህችን ዘፈን ጀባ ቡንቀርም ስድራክ ወግዕለና ወግድ ሐቦ አንድ መረጃ አለን። አብይ አህመድ ባጫ ደብሬና ዲና ሙፍቲን በፌስቡክና በቲክቶክ አቀርቅረው እንዲውሉ አዟቸዋል። መጫወቻዎቹ ስለሆኑ አሳምሮ መጫወቻዎቹ አድርጓቸዋል። እኛ ደግሞ በሉ እንደያመጣጣቸው እየጠለዝን ከጨዋታ ውጭ ለማድረግ እቅድ ተይዟል። ይህንና ሌሎችን ለመመለስ አንዳንድ አስቸኳይ መረጃ በመስጠትና አስፈላጊ ያላችኋቸውን ጥያቄዎች ለመመለስ በስሜ አንድ አካውንት ተከፍቷል። ስለዚህ ይህን እኔና ተከታታዮቼ ሹክ እንድንባባልበት የተከፈተው የማህበራዊ ሚዲያ አካውንት ለማሳደግ ተከታዮቹን ወደ 100 ሺዎች ለማሳደግ እንረባረብ። ብዙ የምንባባለው ይኖረናል። መልካሙን ተመኘን። ለማህበራዊ ሚዲያ ራስ ምታት ማስታገሻ የሚሆን ይህችው አዲስ መድኃኒት አድቪል አለችላችሁ። በባህር ህልም በሽታ ለሚሰቃዩና የሌሎች ፈላጊዎችን ትፈውሳለች። አንድ ከምግብ በፊት አንድ ከምግብ በኋላ ውሰዱ በሏቸው። ይህ አሉላ ሰለሞን የቅጽል ስሙ ደግሞ የባህል ጨዋታ የሚባል ሲሆን በትጋት የሚሳሳት ሰው ቢኖር ይህ በርካሽ ዋጋ በማህበራዊ ሚዲያ የሚሸጥ አሊያም የሚከራይ ዕቃ የሆነ አሉላ ሰለሞን የተባለ ፍጥረት ነው። እኔን እንኳን የሚመጥነኝ አይደለም፣ ግን መልስ ሰጠዋለሁ። ኤርትራውያንን ከአብይ ጋር ምን አጣላችሁ ብላችሁ ጠይቋቸው። ክዶናል ነው የሚሏችሁ በማለት ነው የሚጠይቀው። አብይ ደግሞ ከዋሾዎቹ ጋር ሳይናበብ ስለሚሰራ ራሱ መለሰለት። ክሬንና ጄኔሬተር ለምኝላቸው አንፈልግም ብለው ስለመለሳቸው ያኔ ተጣላን አለ። እንሳ አሉላ ባህላዊ ተንታኙ ኤርትራ ቴሌቪዥን የተዘረበን በፕሬዝዳንት ኢሳያስ የተዘረበን አደ ባጋሚዶ ናይ ፕሪት ስማርት ተዛሪ ዊልካስ ናይ ጎዳና ስማርት ማለት እዩ ይሃሉ ድሮን ግዛ ዳ you can say like አስመራ ፉል ከብልዕካ ኢልካ ነርካ ኢኻ ቃልአት ኢኻ ልክትል ትኽእል ኢኻ ኣወል ስዕድ ማለት እዩ በዲክና ሰይ ድሮን ሃት ዶ ክንሰድድ ኢና ኢልኩም ናይ ነበርኩም አዲስ አበባ ክድብድባ ሚሳኤል ዶ ክንወንጭፍ ኢና ኢልኩም ይነበርኩም ሞትግራይ ዳተ ተንኪፋ እንደኒያ ሰውኳ ሞይትና ስለ ጽምዶ በኤርቲቪ አልተተነተነም ደግሞ ይላል። ስለዚህ በኤርቲቪ ስላልተሰራጨ የተቋረጠ ጽምዶ አለ ወይ ብላችሁ በግልባጩ ጠይቁት እሱን። ታዲያ ድሮን ተኮሰች እኮ ለምን አይመጡብንም? አብይን ጠይቀው አሉላ። ከሱ ጋር አይደለም እንዴ እየሰራ ያለው? ወደ ገዛ ህዝብህ እየተተኮሰ ሳትጠይቀው አወልም መጠየቅ ቀለለ? ጌታህን ጠይቀው አሉላ ካዲው። በገዛ ህዝብ ላይ ያንጃበበውን አደጋ በከርስህ ተሽጠህ ችላ ከማለት የትግርኛ ባህላዊ ጨዋታ አንትተህ የኦሮምኛ ተወዛዋዥ መሆንን የመረጥክ መሆንህ በራሱ መልስ ነው። አወል ስዕድ ማለት እዩ ፕሪት ስማርት ተዛሪ ዊልካስ ናይ ጎዳና ስማርት ማለት እዩ። እኔን ደግሞ የሰደበኝ መስሎት ስትሪት ስማርት ወይም ስትሪት ዋይዝ አለኝ። በአሜሪካ እየኖረ የአዲልም ሙገሳ እንደ ስድብ የሚጠቀምበት ጥራዝ ነጠቅ ባህላዊ ተጫዋች ነው አሉላ። እንካ ትርጉሙን ዲክሽነሪ አንብብ። አንተ የጠቀስከው ቃል ትርጉሙ በትላልቅ ከተሞች ለሚያጋጥሙ ችግሮች ዕውቀትና ተሞክሮ ያለው የወጣለት የከተማ ልጅ፣ ብልጥ ያራዳ ልጅ ማለት ነው። የወጣልኝ የከተማ ልጅ መሆኔ ይበልጥ ማረጋገጫ እንዲሆንልህ አንተ የባጤ ቆጡን ስትለፈልፍ ጽምዶ አንተ እንዲናገሩ ከምትጠብቃቸው ባለስልጣናት ለምንና እንዴት ወደፊት እንዳወጡኝና ህዝብም እንዴት እንደተቀበለኝ ጠይቀህ መልሱን ካገኘ የስትሪት ስማርት ትርጉም ግልጽ ይሆንልሃል በሉልኝ። አሁንም ጆሮ ግንዱን ደግፉት። የጽምዶን ሌላኛውን በስትሪት ስማርት የሚመራው ኦፕሬሽን ገጽታ በቅርብ ጊዜ ተከታተል። ኩዳ ከሚባለው የትግርኛ ጭፈራ ወደ የእስክስታ ባህላዊ ጭፈራና ዜማ ስትቀያየር የአራዳ ልጆች ሌላ ውዝዋዜ ስለሚያሳዩ በምደነፋባት ስቱዲዮ ሆነ ተከታተለው በሉልኝ ባህላዊ ተጫዋቹን አሉላ ሰለሞን። ተከታተል በሉልኝ ንባህላዊ ተጫዋታይ አሉላ ሰለሞን።
በአፋር ዜናዎችን ጀምር። አወል አርባዑንዴ መቼስ አወል አርባዑንዴ የማህበራዊ ሚዲያ መጫወቻ ከሆነ ሰነባብቷል አይደል? ይህ ሰውዬ ተቀባይነቱ ከጊዜ ወደ ጊዜ እያሽቆለቆለ በመሄድ ላይ ባለበት በአሁኑ ወቅት አወል አርባዑንዴ ራሱን ለማጽናናት በሕዝብ ዘንድ ተወዳጅነት ያለው ለማስመሰል 100 ዓመት ኑርልን 100 ዓመት ምራን የምትል ነጠላ ዜማ በሰመራ ባስተናገደው የኢትዮጵያ ከተሞች ፎረም መድረክ እንድትደመጥ አድርጓል። ኢትዮጵያ ከተሞች ፎረም መድረክ ከም ተቀርብ ገይሩ በአሁኑ ጊዜ በራስ መተማመን ነው የምነግራችሁ። በሰመራ ጎዳናዎችም ሆነ በሌሎች አፋር ክልል አካባቢዎች የሆነ ሰው አቁማችሁ ስለ አወል አርባዑንዴ ከጠየቃቸው አወል አርባዑንዴ አይደለምና 100 ዓመት 100 ቀናትን በስልጣን ላይ እንዲቆይ አይፈልጉም። እሱም ይህንን ስለሚያውቅ ነው በሉ ይህችን ዜማ በአንድ ከጅቡቲ ባስመጣው አብይ ዚድ የተባለ ሰው ያዘፈናት። ያሳቀችኝ ዋነኛ ጉዳይ ደግሞ ድንገራችሁ አወል አርባዑንዴ ይህችን ነጠላ ዜማ እንዲዘፍንለት 1 ሚሊዮን ብር ደጉሞታል ብንላችሁስ? አይ አወል አርባዑንዴ ለአንድ ዜማ 1 ሚሊዮን ብር ጃል 1 ሚሊዮን ብር ንሓንቲ ንጽል ደርፊ ይወዳሓ ቦይ حجوا العربة بينما حجوا العربة بينما حجوا العربة بينما حجوا العربة بينما ይህ በእንዲህ እንዳለ የጀግኖችን ዜና ደግሞ ለጠቅል አድርግላቸው። በድሮን ማስፈራሪያ ስር በተካሄደው የባዳ ጽምዶ ሕዝቡ አወል አርባዑንዴ ያቋቋማቸውን ኬላዎች ጥሶ መምጣቱን በጊዜው ገልጸን ነበር። ያን ዕለት ምሽትና በቀጣዮቹ ቀናት የጉጉሞ የባህል ቡድን በአፋር ክልል ውስጥ በሚገኙ መንደሮች ለሕዝብ ትርኢት አቅርበዋል። በዚህ አጋጣሚ በበረሃ ኃይል ሕዝብ ስም 500 ሺህ፣ በዳሉል ሕዝብ ደግሞ 200 ሺህ በጠቅላላ 700 ሺህ ብር ለጉጉሞ ጸረ ብልጽግና ትግል ማጠናከሪያ የተበረከተ ሲሆን ከተለያዩ የአፋር ክልል አካባቢዎች በአወል አርባዑንዴ አስተዳደር በተቃራኒ ለመታገል የመጡ ሴቶች የሚገኙባቸው ታጋዮች ወደ ጉጉሞ ተቀላቅለዋል ብንላችሁስ? ቁም ነገር ይሏቸዋል። እንዲህ ነው እሳት የላሰው ቁም ነገር ጃል እንቀጥል። ብልጽግና ሕዝብ በቀጣይ የሚያቀርባቸውን ጥያቄዎች በቆራጥነት በመመለስ የሕዝብን ችግሮች ከሚፈታና የሕዝብን ሰላም ከሚያሰፍን ይልቅ በተቃራኒው የሕዝብን ጥያቄ በጠመንጃ ኃይል መደፍጠጥን ስለመረጠ የሕዝቡ ሰላም ደፍርሶ መፈናቀልና የከረፋ የኑሮ ሁኔታን አስከተለ። ከጎረቤቶቹ ጋር ደግሞ ሰላምንና አብሮነትን በማስቀደም ለጋራ እድገትና ብልጽግና ከሚሰራ ይልቅ ከዚህ አጎራባች አካባቢ ሁከት ለመጠቀም አልሞ በእኩይ ተግባር ላይ የተሰማሩ ልዩ ጥቅመኞች አሽከርና አስተናጋጅ ለመሆን መርጧል። በዚህ ምክንያት ነው እንግዳውስ ከጊዜ ወደ ጊዜ የፖለቲካ የኢኮኖሚና የዲፕሎማሲ ኪሳራዎች እያጋጠሙት እርቃኑን በመውጣት ላይ የሚገኘው። በእርግጥ ለመናገር በአሁኑ ጊዜ የብልጽግና ህልውና በ4 ኪሎና እሱ በሚዘውራቸው የዜና ማዕከሎች ብቻ ካልሆነ በቀር ኢትዮጵያ ውስጥ ህልውናው በማክተም ላይ ነው። ያቺው የበሻሻ ልጅ ተኳኩሎና ተውቦ በመገናኛ ብዙሃን መስኮት ብቅ እያለ የሚገልጻት ኢትዮጵያና ኢትዮጵያውያን የሚያውቋትና የሚኖሩባት ኢትዮጵያ የሰማይና የምድር ያህል ልዩነት ነው ያላቸው። ዜጎቿ የሚኖሩባት ኢትዮጵያ በክልሎችና በሃይማኖቶች መካከል ግጭትና ውዝግብ የሚታይባት፣ በኢኮኖሚ ድቀት ሳቢያ በ10 ሚሊዮኖች የሚቆጠር ህዝቧ እርዳታ ጠባቂ የሆነባት፣ በመላ ሀገሪቱ በሚሊዮኖች የሚቆጠሩ ተፈናቃዮች የሚገኙባት፣ በሰፊ የኦሮሞ ክፍል የኦላ ታጣቂዎች እንዳሻቸው የሚፈነጩባት፣ ብልጽግና ያቋቋማቸውን መስተዳድሮች የሚያፈርሱባት፣ ፋኖ ህልውናውን በአማራ ክልል ያሰፋባት፣ የክልል የወረዳና የዞን ጥያቄዎች በየአካባቢው የሚነሱባት፣ ባለፈው ቅርብ ጊዜ ደግሞ በሲዳማ በቤንሻንጉልና በኦሮሚያ ክልሎች በተማሪዎች በመምህራንና በከባድ ተሽከርካሪ ሹፌሮችና ወዘተ ልዩ አድማ እየተካሄደባት የምትገኝ ናት።
ይህችን በውስጣዊ እሳት እየተለበለበች የምትገኘውን ኢትዮጵያ ነው እንግዳውስ ጨቅላው የበሻሻ ልጅ ከጎረቤቶቿ ጋር አጋጭቶ በውጫዊ እሳት ሊያጠፋት እየሰራ ያለው። ኢትዮጵያን ግን የውስጥ ጨለማዋ በቅቶ ተርፏታል። እንሂድ የአፋቸው መክፈቻ ሆኖ ወደሚገኘው የአሰብና የባህር ጉዳይ። የባህር ባለቤት ከመሆን የብልጽግና ህልም ጋር በማያያዝ ከፕሮሶቼ በአንዱ ባህርን በሚመለከት በዓለም አቀፍ ሕጎች የሰፈሩትን አንቀጾች በመጥቀስ ዝርዝር ማብራሪያ ሰጥቼ ነበር። ያ ከቦታው ላይ እንዳለ ሆኖ አሁን ጥያቄውን በተለይ ከአንድ ብሔር ጋር በማያያዝ ህዝባዊ ገጽታ እንዲኖረው ለማስቻል በከፍተኛ ፕሮፓጋንዳ ውስጥ ተጠምደዋል። ጥያቄውን ምክንያታዊ ለማስመሰል የሚያነሷቸውን ማማኛዎች እንመልከት እስኪ። ከዚያ በፊት ግን ይህ ጥያቄ የአፋር ህዝብ ጥያቄ ሆኖ እንዲቀርብና ህዝባዊ እንዲሆን ተልእኮ ተሰጥቷቸውና ባጀት ተመድቦላቸው በመስራት ላይ ካሉት ተቋማት አንዱ የሰመራ ዩኒቨርሲቲ ነው። ይህ ዩኒቨርሲቲ እስካሁን በኢትዮጵያ ከሚገኙ ዩኒቨርሲቲዎች በካናዳ የሚገኙ ማህበሮች ተጽዕኖ ፈጣሪ ሰዎችንና ሌሎችን አስተባብሮ የውይይት መድረኮችን በማደራጀት ላይ ተጠምዶ ይገኛል። ይህ በአፋር ክልል በዋልጌነትና በጎሰኝነት የሚታማው ዩኒቨርሲቲ በአጠቃላይ በቀይ ባህር በተለይ ደግሞ ወደባዊቱን የአሰብ ከተማ የኢትዮጵያ እንደሆኑና ባለቤትነታቸውን ለማብራራት ከቀረቡት ምክንያቶች አንዳንዶቹን እንመልከት። በአንድ በኩል የአንካላ ሱልጣኖችና የረሃይታ ስልጣኔ አሰብን ለኢጣሊያዊ የሮባቲኒዮ ኩባንያ እንደሸጡለት፣ እነሱ ያደረጉትን ሽያጭ ደግሞ የአውሳ ሱልጣን እንዳጸደቀላቸው፣ ይህ ማለት ደግሞ የአውሳ ስልጣኔ እስከ ቀይ ባህር ድረስ ያስተዳድር እንደነበረ፣ በሌላ በኩል ደግሞ ሱልጣኖቹ መሬቱን ለመሸጥ የሚያስችል ኃላፊነት አልነበራቸውም። ከአጼ ምኒልክ ዕውቅና ውጭ ነው እንደዚያ ያደረጉት። በዚህና በሌሎች መሰል ማማኛዎች አሰብ የኢትዮጵያ ናት የሚል የተፈበረከ ትርክት ሲናገሩ ይደመጣሉ። እኔ ደግሞ በለያዙ እላቸዋለሁ። ቀድሞ ነገር ምኒልክም ሆነ የአውሳ ሱልጣን የአካባቢው ተወላጆች ስላልሆኑና መሬቱና ባህሩ ምናቸውም ስላልሆነ ነው የጣሊያን ቅኝ ግዛትም ሆነ የሮባቲኖ ኩባንያ ከዋነኛ የአገሩ ተወላጆች ጋር ተገናኝቶ ችግሩን ለመፍታት ስምምነት ያደረገው። የሮባቲኖ ኩባንያ በወከለው ጂሶፔ ሳፔቶና የአንካላ ሱልጣኖች እንዲሁም ከረሃይታ ስልጣኔ መካከል የተደረጉ ስምምነቶችን ከተመለከትን ደግሞ መላዋን አሰብ ሳይሆን ለኩባንያው ጥቅም እንዲውል ግማሽ ኪሎ ሜትር የሚሆን ኩርማን መሬትና ውስን ደሴት ነው ለሽያጭ የተስማሙት። ሆኖም የአውሮፓ ቅኝ ግዛት በሁሉም አካባቢዎች በተለያዩ ዘዴዎች ግዛታቸውን እንዳስፋፉት ሁሉ ጣሊያን ደግሞ በዚህ ኩባንያ አማካይነት ችግሮቹን እንዲፈታ ከተሰጠው ውስን መሬት በላይ ሲያስፋፋ ነው የታየው። የአካባቢው ተወላጆች ግን ይህን ተግባር በዝምታ ሳይሆን የተመለከቱት ተቃውሞ አሰምተዋል። ለምሳሌ የረሃይታ ሱልጣን ቡርሃን መሐመድ በሁለት አጋጣሚዎች ማለት ሚያዝያ 22 ቀን 1881 ዓ.ም እንዲሁም መጋቢት 25 ቀን 1883 ዓ.ም የጻፏቸውን ደብዳቤዎች ካየን ለኢስራን ክልተን ሚያዝያ 22 ቀን በአሰብ ለሚገኘው የጣሊያን ወኪል በተጻፈ ደብዳቤ ስምምነታችን ደሴት እንጂ የባህር ዳርቻዎችን ስላልሆነ ስምምነቱ እንዲከበር እጠይቃለሁ ሲል ወደ ጣሊያን የውጭ ጉዳይ ሚኒስትር መጋቢት 25 ቀን 1883 ዓ.ም በጻፉት ደብዳቤ ደግሞ ስምምነታችን ከባህር በሁለት ማይል ርቀት ለሚገኝ ደሴት እንጂ የባህር ዳርቻ አይደለም። ስለዚህ ችግሮቻችሁን እንድትፈቱበት ከፈቀድላችሁ ደሴት በማስፋፋት ወደ መርጋበለ ዳርቻዎች ስለመጣችሁ በአጭር ጊዜ ውስጥ ከባህር ዳርቻው እንድትርቁ አሳውቃለሁ የሚል እንደነበር ታሪክ ይጠቅሳል። ታሪክ ይጠቅስ ደረቁ ሐቅ እንዲሆኖ ሳለ ነው የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ሌላ አዙሪት ውስጥ ገብቶ የሰነበተው። እርዱንና አጣሉንን መለየት የቸገረው ፕሮስፐሪቲ መግለጫዎችን ከመደርደር አልተቆጠበም። ጌዲዮን ጢሞቴዎስ ለምንድነው አሁን ሰው ሰብስቦ እርዱን በማለት ላይ ያለው? አገሩ በመፍረስ ላይ መሆኗን ያወቀ መንግስት በመጨረሻ ደቂቃ የሚያደርገው መንፈራገጥ ልክ የኢትዮጵያው የውጭ ጉዳይ ሚኒስትር ዲፕሎማቶችን ሰብስቦ እንዳደረገው ነው። ይህችው የፕሮስፐሪቲ ፓርቲ በአንድ በኩል ይህች አገር እየጠፋች ያለችው በሌሎች ሰበብ ነው ትልና በሌላ በኩል ደግሞ አስታርቁኝ በማለት ትማጸናለች። የበሻሻ ልጅና ተላላኪዎቹ በተለያዩ ሚዲያዎች እየቀረቡ አትያዙን፣ ኤርትራን ድባቅ እናደርጋታለን የሚሉ ቢሆንም እንኳ በዓለም አቀፍ መድረኮች ግን እባካችሁን ኤርትራን አንድ በሉልን፣ እያዳከመችን ነው፣ ለምኑልን፣ አወያዩን ሲሉ ነው እየተደመጡ ያሉት። ሻዕቢያ ኢግኖር ያደረጋት ፕሮስፐሪቲ ፓርቲ ተመልከተኝ፣ ፊትህን ወደ እኔ አዙር ለማለት ቅብጀራ ውስጥ ገብታለች።
እንዲህ ካልኩኝ ሻዕቢያ መልስ ይሰጠኝ ይሆናል በማለት ብዙ ሞክራ አልተሳካላትም። እኔ ግን የጢሞቴዎስ ልጅን በደረጃው እመልስለታለሁ። The first factor is the desire of the Eritrean government to have an Eritrea that is sovereign and independent. በኤርትራና በኢትዮጵያ የሚያጋጥሙት ተደጋጋሚ ውጥረቶች 5 መሠረታዊ ጠንቆች እንዳሉት ነው ጢሞቴዎስ የሚናገረው። ሁሉም ነገር በኤርትራ ምክንያት እንደሆነ ነው የሚደሰኩረው። ኢትዮጵያ የኤርትራን ሕዝብ ገዝታና ጨፍጭፋ የሞትና የስደት ሰለባ ያደረገች አገር መሆኗን የሚረሳ ሰው ያለ ነው የሚመስለው። እነዚያ ከፊቱ ተቀምጠው በውስጣቸው እየሳቁ ያዳምጡት የነበሩት ዲፕሎማቶች ደግሞ ምን አይነት ርካሽ ሰው ነው ጊዜያችንን የሚያባክንብን ይሉት እንደነበር የታወቀ ነው። ለጠቀሳቸው ነጥቦች መልስ መስጠት ጊዜያችንን ማባከን ስለሆነ መሠረታዊ ጉዳዮችን ግን እንዳስሳቸው። Both officials and social media personalities affiliated with the Eritrean state. አንደኛው መስፈርት የኤርትራ መንግስት ነፃና ሉዓላዊት ሀገር እንድትሆን እየፈለገ ግን ደግሞ ከኢትዮጵያ ፖለቲካ ጥቅሞችን ማግኘት ይሻል። የኤርትራ መንግስት ባለስልጣናትና የማህበራዊ ሚዲያ ተሳታፊዎችና አክቲቪስቶች ይህችኔን ነው በሁሉም የኢትዮጵያ ጉዳዮች አስተያየት ይሰጣሉ። የኢትዮጵያ ጉዳይ እንደሚመለከታቸው አድርገው በመቁጠር በኢትዮጵያ የውስጥ ፖለቲካዊ ጉዳዮች በትጋት ለመሳተፍ የሚፈልጉ መሆናቸው ነው ዋናው ችግር። በመቀጠል ኤርትራውያን በኢትዮጵያ ኢኮኖሚ ላይ ድርሻ ወይ ስቴክ እንዳላቸው ነው የሚያምኑት ይላል ጢሞቴዎስ። የኔ ነው ያንተ ደግሞ የሁለታችን ነው የሚለውን አባባል በማስታወስ ደግሞ ኤርትራውያን የኢትዮጵያን ኢኮኖሚ ለመቆጣጠር እንደምንፈልግ ለማስረዳት ይሞክራል። ጉዳዩን ወደ ኋላ በመመለስ ደግሞ የአመለካከት ከ1998 ዓ.ም በፊት እንደነበረና እስካሁን በመቀጠል ላይ መሆኑን ይገልጻል። ይህ አገላለጽ እንደ የገብሩ አስራት ነው። ገብሩ አስራት መጽሐፉ ላይ እንደዚያው ነው የሚለው። በአሁኑ ጊዜ የብልጽግና መሪዎች የትግራይ ሕዝብን አደጋ ውስጥ አስገብተው እንደ ጌታቸው ረዳ ወደሱ የተጠጉ ጻድቃንና ገብሩ አስራትን በመሳሰሉ ርካሽ ሰዎች ምን ያህል ተጽዕኖ እያረፈበት እንደሆነ የሚያሳይ ነው። የገዛ ራሱ ሐሳብና ብቃት የሌለው መንግስት መሆኑን ደግሞ ከንግግሩ መረዳት አያስቸግርም። ምክንያቱም የገብሩ አስራት ቃላት በጀርባው አለና። The desire of the Eritrean government feel entitled to take positions, provide opinion, and even actively engage in Ethiopia's domestic political matters. ኤርትራ ነፃና ሉዓላዊት ሀገር ለመሆን እየፈለገች ከኢትዮጵያ ፖለቲካ ደግሞ ጥቅሞች ለማግኘት ትፈልጋለች ወይ በሌላ አነጋገር የኢትዮጵያን ፖለቲካ ለመቆጣጠር ትፈልጋለች አይነት የልጆች ንግግር መንስኤው ምን እንደሆነ የታወቀ ነው። የኢትዮጵያ ውስጣዊ ትርምስን ጠንቅ ወደ ኤርትራ ለማላከክ መሞከር ነው። በሕዝብ ብዛቷ ልክ በሚሊዮኖች የሚቆጠሩ ፖለቲካዊ ችግሮች ያሏት አገር፣ ሰላሟ ደፍሶ ሰዎች ከአንድ ክልል ወደ ሌላ ክልል መንቀሳቀስ የማይችሉባት አገር፣ ከጊዜ ወደ ጊዜ በመንሸራት ላይ ያለች አገር፣ ውድቀቷ እንደ ኤርትራ የመሰለ የጠንካራ መንግሥት ጣልቃ ገብነት የሚያስፈልገውም አይደለም። የፕሮስፐሪቲ መንግሥት ራሱ እርስ በርሱ የሚጣረሱ ንግግሮችን እያሰማ የኢትዮጵያን ሕዝብ አዳክሞት እያለ አርቲፊሻል ዝናብ እያዘነብን ነው፣ ነዳጅ አወጣን፣ ድሮን ሰራን፣ የኢኮኖሚያችን እድገት ዓለምን እያስገረመ ነው በማለት የኢትዮጵያን ሕዝብ እንደ ሕፃን እየተጫወተበት ለኢትዮጵያ ፖለቲካ ውድቀት የኤርትራ ጣልቃ ገብነት ምን ያስፈልገዋል? ጢሞቴዎስ ድሮውንም እኮ የኤርትራና የኢትዮጵያ ፖለቲካ መሠረቱ የተለያየ ነው። የኛው ራሳችን የምንመራው ሲሆን የኢትዮጵያ ግን ኢትዮጵያዊ መንግሥት መርቶት አያውቅም። እንዲህ አድርጉ በሚሉ ሌሎች ኃይሎች የሚዘወር ነው የኢትዮጵያ ፖለቲካ። ጢሞቴዎስ ችግር አለብኝ የምትል ከሆነ ከነዚያ በግልጽ እንደሚያዙ እንደነ ኤምሬት የመሳሰሉ ኃይሎች ጋር ነው መነጋገር ያለብህ። እዚህ ላይ በእግረ መንገድ እርምትም እንዲሆን ባለፈው ቪዲዮአችን የዚህ የኤምሬት ጋኔን በማለት ያቀረብነው ፎቶ የእሱ አለመሆኑን በዚህ እንዲታረም እንማጸናለን። ኤርትራ ከኢትዮጵያ ኢኮኖሚ ለመንጠቅ ነው ለሚለው የጢሞቴዎስ ቃል ግን አስቂኝ ብሎ ማለፍ ነው የሚገባው። ከለማኝ ሀገር ምን መንጠቅ ይቻላል? ትናንትናን ጠቅላይ ሚኒስትር በአሰብ ወደብ ሊተክላቸው በማሰብ ለምንን ያመጣነው ክሬንና ጄኔሬተር የኤርትራ መንግሥት አልፈልግም ብሎ መለሰው አላለህም እንዴ? የኤርትራ መንግሥት አይደለምና ተደብቆ የኢትዮጵያን ኢኮኖሚ ሊነጥቅ ያንን በግልጽ የተሰጠውንም
ጥሬና ግሬ ያላመጣሁት አያስፈልገኝም ብሎ የሚመልስ በዓለም ደረጃ የተመሰከረለት በራስ ምርኩሳ ላይ የሚያምን መንግስት ነው። ጨቅላው የበሻሻ ልጅ በአገሩ ፓርላማ እያንዳንዱን የአገሩ ችግር ወደ ኤርትራ ለማላከክ እንደሞከረው ጢሞቴዎስም እንደዚያ ለማድረግ ነው የሚሞክረው። የኢትዮጵያ ድህነት ጠንቅ ራሱ የኢትዮጵያ መንግስት ነው። 4 ነጥብ መንግስት ኢትዮጵያ እዩ 4 ነጥብ ጢሞቴዎስ ይቀጥላል። Another problem is the tendency of the Eritrean leadership to present itself as an instrument for all forces having hostile intentions against Ethiopia. የኤርትራ መንግስት አመራር ጸረ ኢትዮጵያ ጠባጫሪ ዓላማ ላላቸው ሁሉም ኃይሎች መገልገያ የመሆን ዝንባሌ ነው ያለው። የኤርትራ መንግስት የእነዚህ ኃይሎች መገልገያ የመሆንና የኢትዮጵያ እድገትን የማደናቀፍ ዝንባሌና በጋራና በሰላም የመኖር ዕድሎችን አዳጋች ያደርገዋል በማለት ይቀጥላል ጢሞቴዎስ። እኔ የፕሮስፐሪቲ አስተሳሰብ በጣም ነው የሚያስቀኝ። በአንድ በኩል ኤርትራን ለማንኳሰስ ወጣት የሌለባት፣ ኢኮኖሚ የሌላት፣ ጥቂት ህዝብ ያላት፣ አቅሟ ዝቅተኛ የሆነ ይሏታል። በሌላ በኩል ደግሞ በመላ ኢትዮጵያ ያሉትን ተቃዋሚ ኃይሎች እንደምትዘውራቸው ይናገራሉ። የጢሞቴዎስን ንግግር ልብ ካልነው ጸረ ኢትዮጵያ ጠባጫሪ ዓላማ ያላቸውን ኃይሎች በሙሉ ነው የሚለው። ሁሉም ኃይሎች በጸረ ፕሮስፐሪቲ የሚንቀሳቀሱ ኃይሎች ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ በእያንዳንዱ የኢትዮጵያ ግዛት ጠበንጃ ያነገበ ተቃዋሚ አለበት። እነዚህን ሁሉ ኃይሎች ኤርትራ ናት የምታግዛቸው ብሎ መለፈፍና እነዚህን ሁሉ ኃይሎች ኤርትራ ናት የምታግዛቸው ብሎ መለፈፍ ኤርትራን ለማንኳሰስ ከሚደረገው ሙከራ አይጣረስባችሁም ወይ? ጢሞቴዎስ እግርህን ውሃ ውስጥ ነክረህ አስብና ተናገር። የአገራችሁን ፓርላማስ ደህና እንዳው በጥቂቱ በዲፕሎማቶች ፊት እንዲህ አይነቱን ርካሽ ንግግር ግን ልብ ብላችሁ አጢኑት። ኢትዮጵያ ውስጥም ሆነ በውጭ አገራት በሚገኙ ኢትዮጵያውያን የሚካሄድ ተቃውሞና ትግል የፕሮስፐሪቲ መንግስት ችግሮች የፈጠሩት ነው። እነዚህን ችግሮች ደግሞ በቆራጥነት ተቀብሎ መፍትሄ ማፈላለግ ነው አማራጩ። አሁንም በዚህ ጉዳይ ላይ ጣትህን ወደ ኤርትራ የምትቀስርበት ምንም አይነት መሰረት የለህም ጢሞቴዎስ። Another factor we should take into account is what we can call the Isaias doctrine. ሌላው ግምት ውስጥ ማስገባት ያለብን የኢሳይያስ ዶክትሪን ልንለው የምንችል ነው በማለት ይቀጥላል ጢሞቴዎስ። የኢሳይያስ ዶክትሪን ወይም መሰረታዊ እምነት በጽሑፍ የሰፈረ ወይም ግልጽና የታወቀ አይደለም። በ30 ዓመታት ውስጥ በቀጣይ ተግባራዊ በሆነው ግን ግልጽ ሆኗል። ይህ ዶክትሪን የኤርትራ አገራዊነት በኢትዮጵያ ቀጣይነት ዋስትና አለመኖር፣ መበታተንና አለመረጋጋት ላይ የሚመሰረት ነው የሚል ግምት የያዘ ነው። የኤርትራ ዋስትና በኢትዮጵያ ዋስትና አልባነት ይረጋገጥ የሚል ነው በማለት ይቀጥላል ጢሞቴዎስ። እዚህ ላይ መሳቅ ግድ ሊለን ነው። እንዲህ አይነት የለየለት እብድ አስተሳሰብ ተሰምቶ አይታወቅምና ኤርትራ በኢትዮጵያ ሕልውና ላይ ያደረገችው አስተዋጽኦ ራሱ የበሻሻ ልጅ ኤርትራ ባትኖር ኖሮ ምን ይውጠን ነበር ሲል አዳምጡት። የኤርትራ ሕዝብና መንግስት የሁል ጊዜም የኢትዮጵያ ውለታ ነው። ማንም አክቲቪስት ነኝ ብሎ በተናገረው እንትን የሚበላሽ ጉዳይ አይደለም። በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር። ኤርትራ የኢትዮጵያን መበታተን የምትፈልግ ብትሆን ኖሮ ከዚያ የበሻሻ ልጅ ኤርትራ ከጉዳ ወጣችን ያለበት ጊዜ በላይ የሚመች ጊዜ አልነበረም። ሆኖም ግን የኤርትራ መንግስት ከኢትዮጵያ ባሻገርም በማሰብ ለዚህ ቀጠና የጋራ ህልውና ስለሚሰራ ኢትዮጵያን በማዳኑ ረገድ ድርሻውን ያበረከተ ነው። በርካታ ኢትዮጵያውያን ኤሊቶች ይህን ጉዳይ መስክረውለታል። የማንንም አካል ምስክርነት ሳያስፈልገን ግን ሻዕቢያ ኢትዮጵያን ሊበታትናት ቢፈልግ ምን ያግደው ነበር ብለህ ከጠየቅ መልሱ የታወቀ ነው። እንደ ተቀደደ ሹራብ ዘርዝሮ ኳስ ባደረጋት። ሆኖም ይህ ቀጠና ከውጭ ጣልቃ ገብነት ነፃ ሆኖ ውስጣዊ አንድነት ያላቸው አገሮች በሚመሰረቱት ኪዳን ነው ሊያድግና ሰላም ሊያገኝ የሚችለው የሚል የጸና መርህ ያለው ሻዕቢያ ብዙ ዋጋ ከፍሎበታል። አሁን ግን በርካታ አካላት ይህ ጉዳይ በደንብ እየገባቸው ስለሆነ ከኤርትራ ጋር ወደ ጽምዶ ገብተዋል። የኤርትራ መንግስት የሰላም ኃይል መሆኑን ዓለም እንዳወቀች ራሱ የበሻሻ ልጅ የመሰከረው መሆኑን ማስታወስ ሊያሻህ ነው የጢሞቴዎስ ልጅ። እንካልህ
የጌታን ቪዲዮ حق المزراب መንግስት ኤርትራ ናይ ሰላም ኃይል ምዃኑ ኢትዮጵያ ጥራሕ ዘይኮነት ዓለም ፈሊጡ እዩ ዘሎ ኣብ ዝኾነ ዓለም ተኸይርካ መንግስት ኤርትራ ንሰላም ይሰርሕ ንልማት ይሰርሕ ዝብል እምነት እዩ ዘሎ Another underlying cause of the tension between Ethiopia and Eritrea is the anomalous and unbalanced nature of the Eritrean state. ሌላው የኤርትራና የኢትዮጵያ ውዝግብ ጠንቅ ያልተለመደና ሚዛኑን ያልጠበቀ የሀገረ ኤርትራ ባህሪ ነው። በበርካታ ሀገሮች በአሁኑ ጊዜ የሀገርን መሳሪያዎችና ሀብት በመጠበቁ ረገድ ለጸጥታና ለፖለቲካ ሁኔታ ብቻ ሳይሆን በኢኮኖሚና በማህበራዊ ዓላማዎች ላይ ነው የሚውለው። በርካታ መንግስታት የህዝባቸውን የኑሮ ደረጃ ለማሻሻል ነው የሚጥሩት። ኢኮኖሚን ማሻሻል፣ እድገትና ስልጣኔ የበርካታ ሀገሮች ቀዳሚ ተግባር ነው። የኤርትራ መንግስት ግን በዚህ ጉዳይ ላይ እጅግ የተለየ ነው። ለስሙላ ብሎ እንኳን የህዝቡን የኑሮ ደረጃ ለማሻሻል የሚያደርገው ሙከራ የለም። መንግስቱ ለህዝቡ መልካምነት የቆመ ሳይሆን መንግስት ራሱ እንደ ዓላማ ነው የሚቆጠረው። በአሁኑ ጊዜ ባለችው ኤርትራ ዜጎች ለመንግስታቸው ነው የሚኖሩት። ይህ ደግሞ ዜጎች በትምህርት በሙያና በችሎታ እንዳይሰማሩ እንዲሁም ቢዝነስ እንዳይጀምሩና ቤተሰብ እንዳይመሰርቱ ነው የሚያደርገው ይልና ዲሜጥሮስ የኤርትራ መንግስትና አካሄዱን ለመተንተን ይሞክራል። ይህን መቀበጣጠር ትተን አንድ ቀላል ጥያቄ አለች። ኤርትራ የኢትዮጵያ ጉዳይ አይመለከታትም እያልክ ታዲያ እንዴት አሁን የኤርትራ ጉዳይ ተመለከተ? ንግግር ሲምታታባቸው ማጣመሩ የሚያዳግታቸው ዲፕሎማት ናቸው ኢትዮጵያን ውጥንቅጥ ውስጥ ያስገቧት። ስለ መንግስታችንና አካሄዳችን ራሳችን አለንለት። ጢሞቴዎስ አንተንም ሆነ መንግስትህን አይመለከታችሁም። ከደቂቃዎች በፊት ኤርትራ በኢትዮጵያ የውስጥ ጉዳይ እጇን ጣልቃ ታስገባለች በማለት ስትከስ የቆየችው የጢሞቴዎስ ምላስ ኤርትራና መንግስቷን እንዲህ ናቸው፣ እንዲህ አይቻልም፣ እንዲህ ማድረግ አለባቸው ማለቷ ስነ አመክንዮው ምንድነው? ኤርትራ እኛ በምንላት መንገድ ብትጓዝ ኖሮ ከጎረቤቶቿ ጋር መልካም ግንኙነት ሊኖራት በቻለ ጥሩ በተራመደች ነበር ነው እያለ ያለው የጢሞቴዎስ ልጅ ለሕፃናት ተመክራ ወደ ገደል እንድትገባ የፈለጋትን ኤርትራ። ፕሮስፐሪቲ ፓርቲ የሚያስተዳድራትን አገር እያተራመሰ ሌሎች እንዴት መሆን እንዳለባቸው ለመምከር መሞከሩ ጥሩ አይደለምን? አንድ አሰራር አንተን ስኬታማ ሲያደርግ ነው እንዲህ አድርግ ብለህ ሌሎችን ለመምከር የምትሞክረው። ለራስህ ጉድጓድ ውስጥ ተቀብረህ መውጣት አቅቶ በተቃራኒ ወደ ውስጥ እየጠለቅ ሌላውን ሰው እንዴት ከጉድጓድ መውጣት እንደሚችል ለመምከር መሞከርህ ትክክል አይደለም። ደግሞም አስቂኝ ብቻ ነው ሊሆን የሚችለው። እነዚያ ሲሰሙህ የነበሩት ዲፕሎማቶች ወደ የቤታቸው ከሄዱ በኋላ ከአንጀታቸው ስቀውብሃል። ጢሞቴዎስ በእግረ መንገድ የፕሮስፐሪቲ ፓርቲ አባላትን አንድ ቪዲዮ ልጋብዛችሁ። የወታደር መሪዎች መኪና ይታያል፣ ማሽኖች ይታያሉ። ይሄ እንግዲህ በአንድ ቀን ወይ በአንድ ወር ወይ በአንድ ዓመት የሆነ አይደለም፣ በየዓመቱ ሲጎርፍ የነበረ ነው። በወቅቱ የነበሩ መሪዎቻችን ይሄን ትሬንድ ሊያውቁ ይገባ ነበር። ለማይቀር ሀቅ፣ ለማይቆም ትግል ይህ አስመራ ውስጥ ከወደሙ የኢትዮጵያ ወታደራዊ ተሽከርካሪዎች ፊት ቆሞ ማይክሮፎን ጨብጦ የምታዩት እየተናገረ ያለው ሰው ኢትዮጵያዊ ነው። ወደ አስመራ በመጣ ጊዜ አባቶቹንና አያቶቹን እንዴት አይቀጡ ቅጣት እንደቀጣናቸው ገብቶት ነበር። ሻዕቢያ ይህን ብረታ ብረት ለማስታወሻ በአስመራ ከምሮ አስቀምጦታል። ግቡን በትክክል ስለመታ ደግሞ ይህ ኢትዮጵያዊና ሌሎች እሱን መሰል ኢትዮጵያውያን እንዳዩት ከባድ ሐዘንና ጸጸት ነው የሚሰማቸው። ያለቁትን አባቶቻቸውና ወንድሞቻቸው እያስታወሱ ለዚህ ያጋለጧቸውን መሪዎቻቸው ሲራገሙ ይውላሉ። ይህ የምታዩትም እንደ ሌሎቹ ኢትዮጵያውያን መጥፎ ነው የተሰማውና እንዲህ እንዳይደገም ሲያሳስብ የነበረው። አሁን ግን ግልብጥ ብሎ የኤርትራን ባህር በኃይል እንነጥቃለን እያለ ነው እንዲያስታውሰው በማለት ይህንን ያኔ አስቀድሞ የተናገረውን ትክክለኛ ስሜቱን እንጋብዘዋለን። እንደ አንድ ኢትዮጵያዊ በጣም የቁጣ ስሜት ነው የተሰማኝ። ዞሬ ለማየት ሞክሬያለሁ። ከዚህ ጀምሬ ሙሉውን በጣም ረጅም ነው። በላይ የተደራረበ ነው የምታዩት። እኔ ወዲያው የመጣው ምን ያህል በአንድ ማሽን ምን ያክል ወታደር ነው የነበረው። እያንዳንዱ መሳሪያ ላይ ደም እንዳለ ይታወቃል፣ ያስታውቃል።
እንደ ሰው ነው የሚያዩኝ። ከጀርባዬ በጣም ከብዷል። እውነት ለመናገር በጣም የከበደ ስሜት ነው የሚሰማኝ። የኔ ፋሚሊ የሆኑ ወጥቶ ያልመጡ አሉ በዚህ ጦርነት። ከዚህ በየተኛው እንዳለቀ አላቅም። የአባቴ ታናሽ አላቅም የት እንዳለ አይታወቅም። ስለዚህ በዚህ ከተማገሩት ውስጥ አንዱ ነው ማለት ነው። ለነጻነት የሚታገልን ህዝብ በምንም አይነት መሳሪያ በምንም አይነት የጦር ብዛት ማፈን አይቻልም፣ ማዘግየት ነው የሚቻለው። ከዚህ የጦር መሳሪያ መቃብር ስፍራ ይሄን ሁለት ሀቅ ተምሬያለሁ። ዋነኛ መልእክቱ የኢትዮጵያ መሪዎች ካለፈ ስህተታችሁ ተማሩ፣ ያለቀውን ስፍር ቁጥር የሌለው ወታደር አስታውሱ፣ ካሁን ወዲያ እንደዚያ እንዳያጋጥም እጃችሁን ሰብስቡ የሚል ነው የነበረው። ሆኖም ግን አሁን እሱ ራሱ ግልብጥ ብሎ ኤምሬት በጉርሻ ቤንጃሚን ፍራንክሊንን ጠቅልሎ ከሸጎጠለት በኋላ ያለውንና የተሰማውን ረስቶ ይሁን የረሳ ለመምሰል ፈልጎ የኤርትራን ባህር የሚከፈለውን ከፍለን እንነጥቃለን እያለ ነው። ለሱና ሌሎች እንደ የጢሞቴዎስ ልጅ የመሳሰሉ ጦርነትን በመጫር ላይ ላሉት አነፍናፊዎች ያለንን መልእክት ደግሞ እንንገራችሁ። አርፋችሁ ተቀመጡ፣ ከስህተታችሁ ተማሩ፣ አርቃችሁ ተመልከቱ። ሚስ ካልኩሌት ካደረጋችሁ ግን ልክ እንደነዚህ መኪኖች ላይ ተጭነው የነበሩና መጨረሻ ላይ እስከ ወዳኛው እንዳሸለቡት ሁሉ ወደ ሌላ ዓለም እንዳትሸኙ የሚል ነው። ጨቅላው በሻሻ ኢትዮጵያ በመጪዎቹ 10 ዓመታት ከአፍሪካ የበለጠችው አገር ትሆናለች በማለት ደስኩሮ እንደነበርም የሚታወስ ነው። ይህ እንደ ህልም የሚጠላ ባል ነበር። የኢትዮጵያ ሰላማዊና የበለጸገች ሀገር መሆን ለኢትዮጵያ ብቻ ሳይሆን ለሁሉም ጎረቤት ሀገሮችም ጭምር ጠቃሚና አስፈላጊ ነው። አንዲት ሀገር የሚኖሯት ችግሮችም ሆኑ ጥሩ ነገሮች በቀጥታ በአካባቢዋ ላይ ተጽዕኖ የሚያሳርፉ ናቸውና ለዚህም ነው ደግሞ ኤርትራ ለኢትዮጵያ ሰላምና አንድነት ስትሰራ የቆየችውና እየሰራች ያለችው። ሆኖም አንዲት ሀገር ከአፍሪካ የበለጠች ሀገር ለመሆን የምታስብ ከሆነች በቅድሚያ ማድረግ ያለባት የውስጥ ችግሮቿን መፍታት ነው። ውስጣዊ ችግሮቿ እየተባባሱ የሚሄዱ ከሆኑ ግን ያ መልካሙና አስጎምጂው ህልም ተግባራዊ ሊሆን እንደማይችል ሳይታለም የሚፈታ ነው። ምንም እንኳን ፕሮስፐሪቲ የባህር አጀንዳ በማንሳት ሊሸፋፍነው ጣቱን ወደ ሌላ እየቀሰረ ሊያዳፍነው በመሞከር ላይ ቢሆንም የኢትዮጵያ ውስጣዊ ችግር አገሪቱን ሊበላት መቃረቡንና እጅግ አደገኛ ከሆነ ጊዜ የደረሰ መሆኑ ሁሉም የኢትዮጵያ ፖለቲካዊ ኃይሎች በተደጋጋሚ የሚገልጹት ነው። ወደ የጢሞቴዎስ ልጅ ንግግር እንመለስ። ያ መጨረሻ ላይ ያነሳው ነጥብ ሰልችቶን የከረፋን ባህርን የሚመለከት ፉከራ ነው። Without a durable and secure access, Ethiopia cannot make the economic progress that would ensure its continued progress. Ethiopia must not be locked in poverty. In the long run, a poverty-stricken Ethiopia will be an Ethiopia that will collapse under the weight of its demographic boom and economic bust. Therefore, the quest for a durable and secure access to the sea is an existential matter for Ethiopia. የኢትዮጵያ የኢኮኖሚ ድክመት ዋናው ጠንቅ የባህር በር እጦት እንደሆነ የሚሞግተው የጢሞቴዎስ ልጅ የኢትዮጵያ ህልውና ካለ ባህር እውን እንደማይሆን በመግለጽ ግልጽ የሉዓላዊነት ጥሰት አውጇል። ይህንና ከባህር ጋር የተያዘውን ቅብጀራ በአንድ የግብፅ የውጭ ጉዳይ ሚኒስትር በድር አብደልዓጢ በሰጠው ቃል መልስ እንስጥበት። ኢትዮጵያ አስተውል ለጢሞቴዎስ፣ ኢትዮጵያ እስከ 8ኛው ሺህ ማለት እስከ ዓለም ፍጻሜ ድረስ ወደብ አልባ ሆና ትቀጥላለች። የጢሞቴዎስ ልጅ ይህን አላምጠው ዋጠው። መልካም መልካሙ ጢሞቴዎስ ነዙ ሓጦ ጉሶሞ ጠጥዕሙ ሌላ የዓለም ዜና ስንመለከት ደግሞ አልጋወራሽ ቢን ሳልማን ወደ አሜሪካ በመጓዝ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ሰንብቶ ነበር። ሲኤንኤን ህዳር 21 ቀን ባሰራጨው ዜና የሳውዲ አረቢያ ንጉሥ ከትራምፕ የሚፈልገውን ሁሉ አገኘ በማለት ዜና ሰርቷል። ሳውዲ አረቢያ
ያቺ ከኔቶ ውጭ ትልቋና የአሜሪካ የቅርብ ወዳጅ በዚህ የሰሞኑ ግንኙነት ደግሞ ይበልጥ የአሜሪካ ወዳጅ እንደምትሆን ግልጽ አድርጓል። መሐመድ ቢን ሳልማን በአሜሪካ ጉብኝቱ አቅዷቸው የሄደ መርሃ ግብሮች በሙሉ ግባቸውን መጥተዋል። አሜሪካ ካሁን ቀደም ከኔቶ ውጭ ለማንኛውም አገር አቅርባቸው የማታውቅ በጣም ዘመናዊ የሆኑ F-35 የተባሉ የጦር አውሮፕላኖች እንዲገዛ ፈቅዳለታለች። የተለያዩ ወታደራዊ፣ ጸጥታዊና ኢኮኖሚያዊ ውሎችንም ተፈራርመዋል። አሁን እኛን ወደሚመለከተው ጉዳይ እንመለስ። ኢሚሬት በተላላኪዎቿ አማካይነት የዚህ ቀጠና አደፍራሽ በሆነችበት በአሁኑ ወቅት መሐመድ ቢን ሳልማን የሳውዲ አረቢያና የአሜሪካ መንግስት የመካከለኛው ምስራቅ ሁኔታን ለማረጋጋትና የሱዳንን የእርስ በርስ ጦርነት ለማስቆም በጦርነቱ አሸባሪ የሆነውን ማለት RFSን በማገዝ ላይ ያሉትን ደግሞ እጃቸውን እንዲሰበስቡ ለማድረግ በጋራ ለመስራት ተስማምተዋል። እንዲህ ማለት ደግሞ ኢሚሬት በአፍሪካው ቀንድ ቀጠናና በቀይ ባህር አገሮች የሚታካሄደውን የማናቆር ጨዋታዋ በምክር አሊያም በማስጠንቀቂያ ለማቆም ትገደዳለች ማለት ነው። እነሆም ትራምፕ ሱዳንን ነውጥ ውስጥ የከተቱት ኃይሎች እጃቸውን እንዲያነሱ ከሳውዲ አረቢያ ጋር ከተገባቡ በኋላ ከወዲሁ የሱዳን ፕሬዝዳንት ጀነራል አልቡርሃን እንደምታዩት ምስጋናውን አቅርቧል። ንጉስ መሐመድ ቢን ሳልማንም እንዲሁ አመሰግናለሁ ፕሬዝዳንት ትራምፕ የሚል የምስጋና መልእክት እንኳን። አሁንም እንሂድ ወደሚመለከተን። ይህ በይፋ የተነገረው ሲሆን በሚስጥር የተነገረ ለመውጣት ጊዜውን የሚጠብቅ ብዙ አለ። ይህን ግንኙነት አይናቸውን አፍጠው በትኩረት በመመልከት አለቀልን ሲሉ የሰነበቱት የብልጽግና አመራሮች በአፍሪካው ቀንድና በመካከለኛው ምስራቅ ጉዳዮች ላይ የአሜሪካ አዝማሚያ በተለይ ደግሞ የአሜሪካንና የሳውዲ አረቢያን ወዳጅነት ከተመለከቱ በኋላ ሲይዙትና ሲፎክሩ እንዳልሰነበቱ ግልብጥ ብለው እንዲህ መሰል ጉዳዮችን ማሰራጨት ጀምረዋል። ይህ በቻይና ይፋዊ የብልጽግና ኤምባሲ የጻፈው ነው። ይዘቱም የኢትዮጵያ መንግስት ለውይይት ዝግጁ ነው፣ የዓለም ማህበረሰብ በኤርትራ ላይ ጫና በማድረግ እንድንወያይ እድል ፍጠሩ የሚል ልመና ይገኝበታል። ቆየት ብለው ደግሞ የኤርትራ ህዝብና የኢትዮጵያ ህዝብ ምንም እንኳን የየራሳቸው መንግስት ህዝብና ድንበር ያላቸው ቢሆኑም በባህልና በታሪክ የተሳሰሩ ህዝቦች ናቸው በማለት ፖስት አድርገዋል። አሁን ፕሮስፐሪቲ አንገቷ ላይ ገመድ ጠልቆባታል። አስታርቁኝ ማለት ጀምራለች። ይህ በቻይና ካለው የኢትዮጵያ ኤምባሲ ፖስት ከአዲስ አበባ እንደወረደ የተላከ ነው። እንዲህ ማለት ነው። ሕፃኑ የፕሮስፐሪቲ ጊዲዮን ጢሞቴዎስ ዲፕሎማቶችን ሰብስቦ ከተናገረ በኋላ ምን እንደሚሉ ተነግሯቸው በማኅበራዊ ሚዲያ እንዲያርገበግቡትና ሁኔታው አሳሳቢ ደረጃ ላይ ደርሷል ተብሎ አያሌ አገሮችን በኃይል ለመነጋገር ተቀመጡ እንዲሉ ለማድረግ በማኅበራዊ ሚዲያ የተመደቡ የፕሮስፐሪቲ አገልጋዮች የሆኑ ኤምባሲዎች ፖስት ያደረጉት ነው። አስተውሉ። ሁሉም አንዳንድ ጽሑፍ ተልኮላቸው ሁሉም ደግሞ እንደወረደ በማኅበራዊ ሚዲያ ለጠፉት። እቅዳቸው ጽሑፉ ከተደጋገመ ለዚያውም በይፋዊ አካውንቶች አንድ አይነት ጽሑፍ በበዛ ጊዜ በአንድ በኩል ዓለም ቴክኖሎጂና ኤአይን እንደ አንድ አይነት እንዲቆጥረው፣ በሌላ በኩል በማኅበራዊ ሚዲያ ነውጥ በመፍጠር አስታራቂ ማግኘት የሚል ነው የነበረው። ጊዲዮን ጢሞቴዎስን ደግሞ ተመልከቱት። ነጮችን ሰብስቦ አደብ አስይዙልን እንዳላለ ከአገሩ ጋዜጦች ጋር ጦርነት አለ ብዬ አላስብም የሚል የጠቅላይ ሚኒስትሩ ንግግርና ዛቻ ሐሰት መሆኑን ያጋለጠ ንግግር ተናግሯል። ቀጥተኛ ትርጉሙ በርካታ የችግር መፍትሄዎች ስላሉ ከኤርትራ ጋር ጦርነት አለ ብለን አናስብም ይላል። ቃል በቃል ጦርነት የለም ነው አባባሉ። ዲሜጥሮስ በቀጠኑ ከዚህ በመቀጠል የሳውዲ ሁኔታ ይሄው የሰማችሁት ከሆነ ዘንድ ሕፃን በሻሻ ኢትዮጵያን በፍጹም ከበባ በዙሪያዋ የተዘጋ ኩነት ውስጥ እያስገባት መሆኑ የገባቸው ኢትዮጵያውያን ምሁራን ስጋታቸውን በመግለጽ ላይ ናቸው። ዕውቁ ኢትዮጵያዊ ፖለቲከኛና የዚህ የአፍሪካው ቀንድ ሁኔታ በደንብ የገባው ጀዋር መሐመድ ከጻፈው አንዳንድ ነጥቦችን እንመልከት። ኢትዮጵያ ኢኮኖሚያውን ጸጥታውን ጥቅምታታን ምላእ ባዕላ ትውንኖ ወደብ ምድላይ አገዳሲ እዩ ዝብል ሕቶ እወ አገዳሲ እዩ። እንተኾነ ግን ኣብይ ዝተኸተሎ ግዜን ዓቕምን ኣብ ግምት ዘየተወን ብብሱል ዲፕሎማስያዊ ስትራቴጂ ዘይተመርሐን ኣካይዳ ኣይኮነን ሕጂ ክሰምር
نمزاون هاجرنا ناي ودب دليتا نملا زلوا عدل زت ببيف مش قربا بتنا ناب زيد اللمباقارو بمتاو حيالان هاجرات ناب كبابينا نخعدهم بمقبر أوش تخببا يتونالو نابنت حاده اب سومالي لاند ودب نمركاب زغبرو وطن البو فتنه بمد نغار تزازي محلفو سوماليا هبت بحران محلاو نو تركي بناي نويح اوان كراي نختغابزا مغنيات كوينو كند صلايتنا غبصون وتهدراو حيل اب سومال كم سفر غيرالا اذا حدش كونتات اب سومالي لاند غونه بكالوت ودبات سوماليا زلنا عدل بزلا على متنات بيبولو كلته ابتم الصومال تجبر من السحاب نايشم قلنا فتنة تجبر زنبرة جيبوتي إثيوبيان ودب تاجورا بناي نويح وان كراي كتكم حساب أغريبا كوانت نبرت انتو هنا أبي يمبيلو جيبوتي ما نسعود عرب قابيزا نودب تاجورا بناي نويح جزي كراي باتالا سعودية نزودب مسحانة سطو إثيوبيان داخفلت كتكم اللي يزبهال زلو إزمالت بزود بزي ناب إثيوبيا زاتون كاب إثيوبيا زود سنت بملو أبتحت قصصر سعود عرب كوين اللو مالتي سلسته أستوعلو إذا ناب لعلت تغسها قرات أبكي بحر خونا بهندا وكيانوس مس إمارات أبتعق وددر زركبان إمارات فتسي ما ودبات كيح بحر قصصر نغي اللو السرحة هقراتين بابت مرح إثيوبيا دما بإمارات كم سرحتنيا استقصرت وملئختنيا وبروكسي خوين الله سلازي نا إثيوبيا ودب ناي مركب فتنة ناي إمارات فتنة جيروم سلازريو نغفشل يسرحلو اللو أبي كساب حجز قبرو ناي قلعات أوتا نزعلا ما ناي زن أنصار إمارات تسلفا هقرات أزيوت أغامن يرو نصوماليا دفيو ناب إيدو مأتيوا أبكينات سودان أبقون نتعمت أني حيل بمسلاف نمنقست البرهان أغطيعو بورت سودان أب إيدوم كم تأتو جيروا أربعة مس إيرترا زاتو ومباقارو زن هاقرات بمولو عقمن أنصار إثيوبيا دون غبلا عدل ذهبي إيرتراون بدقاف نايزن هاقرات نبتا أمامان زلاغو حسنة نمسقر ودباتا نزن هاقرات بفلاين السعودي بناي نويح اوان كراي كتم حلال افتخيليا إذن تخينو مفتات أبي مستان اشتيلو زنعقا إيرترا زي كونه مستاجران مستحيال سعود عربين يخون اللو مالتي بناي مسفعفعت الرخاص تعجبت ناي أبي ناي ودب بوليتيكا كالي يترف نكينيا خمان زي سنبدن زغط تعني نيرو ندوباو خفال هاقرنا كم إيكونوميا ومراتي ودب كخون زكار عرب زنبرا ناي ودب لامو بقداي بترت آرخم زري وغير ومالو معاز تراي ناي أبي ناي عين باللي سن باللي ناي ودب بوليتيكا نعسران حموشن عمتا ديبلوماسيا وركبا قواريت آزنبرت أمريكا خمان داقماي مس إيرتران خطكار عرب كتوسن غير والو كم التغاللي أبستدغم إيكونوميا ونوتادراونا قاوما بناي شلب قلب دبلوماسيا وكايدا استتقبره ناي ودب بوليتيكا ناي إثيوبيا ناي ودب واننت عدلا زي حلال خطراي زي كونه قال أبزبل زلو ناي هاقرنا خوينات حد كالوت بنزين زنسنس حيلتات انداقابزه دبلوماسيا وتنصلو زختليو كدمناي أبي متخوتخ مس ودب زلون قربا بتنا بسلامن زحاش واغان داودا درنان أقل قلوت زوبنان دامرتنان كنت كم نخل نيرناينا حجيقن أبي نزو قداي مستخ مستحاز بمقبر سيكوريتايز كلهم قربا بتنا معصوم كم زعطون كاب جزينا بجزي عمرات إتاتنا خمس قدلن غيرو والله أبي زكايدا زمناتو زمن السلطان زبطح خسارة أمينو عور سقوم تخموسات داب كند زقطب حجون أما قد اتفاقات نمغتصال لعلن تحت نبلالو نا أبناي ودب بوليتيكا زنزو حزول لحكتاتون هاقرنا وانا ودب كقبرايلو زقبرو زلو خمزي كونه أكايدو نتصور غيرو والله نزقو دايزي نايموتن هيوتن أمسيلو زدف قالو زلو نغلب حزب إثيوبيا كاوشتاو إيكونومياوي بوليتيكاون تصدتاون قلولاو نمت امزازن دايفرت نمقبار زمن السلطانين من نوحي حقزني وبزبل كالكوليشن ويكماري وتصيتوغن أمونغو ودب قلبو هاقرنان وننت ودب زغونا قربا بتنان نزمنات كتصل زغل قلولاو بمفتار زموت ولدوتات لبونا بزمول أو ديبلوماسيا ومقد زغربونا ودب حبتوتات بسقاتن ترتارن كم زرعايو زقبر قسل قديفو يحلف الله يبل يلال هوكو بوليتيكينيا جوار محمد
ቀጥሎም ቢቢሲ ከፕሮፌሰር መራራ ጉዲና ጋር ባካሄደው ቃለ መጠይቅ ላይ ተመርኩዞ ያወጣው ጽሑፍ ይህን ወቅታዊ የኢትዮጵያ ሐቅ የሚያንጸባርቅ ነው። ቢቢሲ እንዲህ ይላል። በኢትዮጵያ ፖለቲካ ለ30 ዓመታት ያህል የቆዩት ዕውቁ ፖለቲከኛ ፕሮፌሰር መራራ ጉዲና የኢትዮጵያ ፖለቲካ ባለፉት 6 ዓመታት ከነበረበት ሰላማዊ ሁኔታ ርቆ ወደ ትጥቅና ትግል እያመራ መሆኑን ተናግረዋል። እሳቸው በተለይ በኦሮሚያ ክልል ውስጥ ያለውን ቀውስ በሚመለከት ከክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋር ለመነጋገር ከሌሎች ፖለቲከኞች ጋር ተጎዳኝተው በደብዳቤ መጠየቃቸውን ገልጸዋል። በሁሉም ቦታዎች እየተፈጸሙ ያሉት ግድያዎችና እልቂቶች ሰዎች በሰላም ወጥተው በሰላም የሚመለሱበት ሁኔታ ስለሌለ አጠቃላዩን ቀውስ ተቀምጠን መታዘብ ከማንችልበት ደረጃ ላይ ደርሰናል ይላሉ ፕሮፌሰር መራራ ጉዲና። እሳቸውም ቀውሱ በየጊዜው እየተባባሰ በመሄድ ላይ ነው በማለት ስጋታቸውን በመግለጽ ዘንድሮ አገራዊ ምርጫ ስለሚካሄድ በእርግጥ ወደ ባሰ ችግር እንገባለን ይላሉ። ወደ የኦሮሚያ ክልል ፕሬዝዳንት በደብዳቤ ጥያቄ ያነሱበት ምክንያት ደግሞ በርካቶች ለምን ዝም አላችሁ የሚል ጥያቄ ስላቀረቡላቸው መሆኑን አስምረውበታል። ከፕሮፓጋንዳ ውጭ አብዛኛው የኦሮሚያ ክልል እንዲሁም በአብዛኛው የኢትዮጵያ ክፍል ያለው ሁኔታ የባሰ እንጂ የተሻለ አይደለም ይላሉ። ፕሮፌሰር መራራ በኦሮሚያ ክልል ገጠሮች ተሽከርካሪዎች ከዋና ዋና መስመሮች ውጭ ለመንቀሳቀስ አለመቻላቸው የዚሁ እየተባባሰ በመሄድ ላይ ያለው ቀውስ መታያ እንደሆነ ገልጸዋል። ባለፉት ዓመታት በምዕራብ ኦሮሚያ ሰፊ ግጭት ይካሄድ እንደነበር የገለጹት ተቃዋሚዎች አሁን ይህ ግጭት ወደ አርሲና ሐረርጌ በመሰራጨት ላይ መሆኑን አመልክተዋል። መንግስት በበኩሉ ተቃዋሚ ፖለቲከኞች እሱ ባቋቋመው አገራዊ የምክክር መድረክ ጨምሮ በተለያዩ የውይይት መድረኮች እንዲሳተፉ መጋበዛቸውን በመግለጽ የውይይት በር ክፍት ነው ሲል ይደመጣል። ካሁን ቀደም ፕሮፌሰር መራራ ከመንግስት ጋር በሚደረግ ውይይት ለመሳተፍ እንደማይፈልጉ ለቢቢሲ በሰጡት ቃል አሳውቀው ነበር። በአሁኑ ጊዜ ምን ቢቀየር ነው ለሚል ጥያቄ ለቢቢሲ በሰጡት መልስ እንደ ሰርግ ለመሰለ ነገር አይደለም እንድንጋበዝ የምንፈልገው፣ በንግግር ላይ ግን አንሳተፍም ብለን አናውቅም ይላሉ። በርካታ የፖለቲካ ድርጅቶች ተሰብስበው ይውላሉ። እነዚህ ውስጥ የማንሳተፈው ያን ያህል ፋይዳ ስለሌላቸው ነው። ከውይይት ለመሸሽ አይደለም። ወደ እንዲህ አይነቶቹ መድረኮች ለመናገር የሚመጣው ጠቅላይ ሚኒስትሩ ነው። የተቀረነው እንደ ጎበዝ ተማሪዎች ጥያቄዎችን ጠይቅና መልስ ይሰጣል። ከዚያ በኋላ እንበተናለን በማለት ነው ፕሮፌሰር መራራ ጉዲና በምሬት የሚመልሱት። የኢትዮጵያ አሁናዊ ሁኔታ እንግዳውስ ሲገለጽ እንደቆየው ነው። ፕሮስፐሪቲ ፓርቲ ያለው አንድ አማራጭ እንግዳውስ የውስጥ ችግሮቹ ከባድ መሆናቸውን አምኖ ለመፍታት መሞከር ነው። በእንቅርት ላይ ጆሮ ደግፍ እንዲሉ ያሉትን ውስጣዊ ችግሮች ለመፍታት የሌለን የውጭ ጠላት ለመፍጠር መሞከር ግን የካሁን ቀደም የኢትዮጵያ መሪዎች ገደል የከተተ ምርጫ በመሆኑ አሁንም ፕሮስፐሪቲዎችን አርፋችሁ ተቀመጡ፣ ሞታችሁን አታቀላጥፉ እንላለን። ይህንን አጽንኦት የምትሰጥ አንዲት ኤአይ ደግሞ ልጋብዝ። ሓንቲ ኤአይ ድማ ክጋብዘኩም። Eritrea is not for sale. 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 መቼም ይህን የሠራው ሽልማት የሚገባው ስለሆነ ካለበት አገር አገናኙኝ። በእውነት የማደርግለት ነገር አለ። ወደ ኤርትራ አቅጣጫ እያካሄዳችሁት ያላችሁትን ማንቧረቅ ግን በዚቹ በፌስቡክ የተለጠፈች ቪዲዮ መልስ እንስጣችሁ። በሉ ለዛሬ በዚህ ቋጫለሁ። ጽምዶን በሚመለከት ጉዞ ላይ ስለሰነበትኩኝ ደከምከም ብሎኛልና ጥቂት እረፍት ልውሰድ። በቀጣይ ካሁን ወዲያ ጽምዶ ብራንድ ወይም አይዲዮሎጂ መሆኑን የሚነግር ብስራት በቅርብ ጊዜ ይኖረናል። እስከዚያው ግን ሁለት ትኩስ መሰነባበቻ ላደርግላችሁ። በደደቢት ሚዲያ ዕለታዊ ዜና እንጀምር። ደደቢት ሚዲያ እንጀምር። ርክብ አሜሪካን ኤርትራን ተጠናኺሩ ከም ዝቐጸለ ተገሊጾም መንግስቲ ኢትዮጵያ ወደብ ቀይሕ ባሕርን ምግባጥ ኩናት ንምውላዕ ዕኩር ዕምት ኣብ ዝብለሉ ዘሎ እዋን
ኤርትራ ዲፕሎማሲያዊ ስራሕታ ብምጥንኻር ኩናት ንምትራፍ ብዙሓት ክያዶታት ፈጺማላ ኣብ ቀረባ ኣዋርሕ ናብዚ ድማ ጽምዶ ብዝብል ዞባውን ውሽጣዊ ርክብ ብምፍጣር አብይ አሕመድ ኩልዖን ዝሓሰበ ኩናት እናመከተቶ ዝመጸት ኮይና ካብዚ ቀጺላ እቲ ጽምዶ ክሳብ አሜሪካ ሃገራት ምብራቕን ሰሜን አፍሪካን ዓሚማቶ ትርከብ እዚ ሓድሽ መርኣያ ዲፕሎማሲያዊ ዓወት ኮይኑ ንአብይ አሕመድን መንግስቲ ብልጽግናን ኣትዮምዎ ካብ ዝነበሩ ፈኸራ ናብ ወጥርን ስጋትን ሸሚምዎም ይርከብ ካብዚ ሓሊፉ ውሽጣዊ ቅልውላዋት ተወሲኽዎ መኣዝኖም ኣስሒትዎሎም አምባሳደር ሶፊያ ተስፋ ማርያም ላዕለወይቲ አማኻሪት ጉዳያት አፍሪካ አምባሳደር ፓትሪሻ ማሆኒ ተቀቢላ አብዋና ጉዳያት ዘተኮረ ርክባት አካይዳ ከምኡውን ኤርትራን አሜሪካን ኣብ ዲፕሎማሲያውን ሽርክነታውን ዝምድናታት ሓቢረን ዝሰርሓሉ መንገድታት ኣብ ቀጻሊ ኣዋርሕ ክዝትያሉ ምዃነን እውን ተሰማሚዖም ክልተ ኣፍ ደገ ቀይሕ ባሕሪ ዝውንና ኤርትራን ግብፅን ብዛዕባ ጸጥታ ናይቲ ማያዊ ኣካል እናሻዕ ክዝትያን ክመኽራን ምዃነን እውን ተገሊጹሎም ጽምዶ 30 በዋሽንግተን ነው የሚካሄደው መሰል በመቀጠል አንድ የሳውዲ ዜጋ በመካከለኛው ምስራቅ ካሉ ትላልቅ የዜና ማዕከሎች አንዱ በሆነው አልዓረቢያ ቀርቦ ስለ ኤርትራ ሀገር ከተናገረው ለመሰነባበቻ ተጋበዙልኝ ወዳጆቼ سوريا كانت مغامرة ولكن بالنسبة لي كانت مغامرة مأمونة ومدروسة فقط يعني ما في انترنت ولكن البلد من ناحية الأمان آمن جدا ስለ ኤርትራ የሚነገረው ሁሉ እየሰማው ኃላፊነት ወስጄ ነው የሄድኩት እርግጥ ነው በቂ ኢንተርኔት የለም ሆኖም ግን የትም ቦታ የማታገኘው ሰላምና መረጋጋት የሰፈነባት ሀገር ሆና ናት ያገኘዋት ኤርትራ በፈለከው ሰዓት ሌሊትም ቢሆን መንቀሳቀስ የሚችልባት ሀገር ናት ማነህ የሚልህ የለም ንብረትና ሞባይልህንም ጥለህ የሚያነሳብህ የለም ምክንያቱም ሌብነት የለምና ህዝቡ በጣም ደግ ህዝብ ነው ይላታል ይህችኑ ሰላማዊ ሀገር እንጃል آمن امشي في ليل ولا في نهار ضع جوالك محفظتك يظل 3 أيام في مكانه ما حد يلمسه فبالتالي البلد آمن الناس طيبين في أريتريا አመሰግናለሁ አረባዊ ወንድማችን መልካሙን ሁሉ ተመኘን ድል ለሰፊው ህዝብ